ጉድ የሚያስብል የአረብ ሀገር ሴቶች የሚገጥማቸውን ታሪክ እንግዲህ በአጭሩ ልናቀርብላችሁ ቃል ገብተናል። የዛሬው ግን ለየት የሚያደርገው ነገር አለማስተዋልን የሚያሳየን ነገር ነው። አለማስተዋልን ማለት ነው። አንድ እህታችን አረብ ሀገር ላይ ከሄደች ኦልሞስት አሁን 4ኛ ዓመት ጨርሳ 5ኛ ዓመት ላይ ናት። በዚህ 4 እና 5 ዓመት ውስጥ አንድ ጓደኛ ታፈራና ለዛች ጓደኛዋ ፍቅረኛዬን ሰርፕራይዝ አድርግልኝ፣ ዛሬ ልደቱ ነው፣ ቤቱ ሂጂና ፋፋ አድርገሽ እንግዲህ ሰርፕራይዝ በሚደረግ መልኩ አንድ ሴት ልጅ ወንድ ልጅን ሰርፕራይዝ በምታደርግበት መልኩ ሰርፕራይዝ አድርግልኝ ትላታለች። የዛን ሰዓት ነበር ባሏን የተቀማችው፣ አላወቀችም። እንደዛ እያለ እየቀጠለ እቺ እህታችን ከዛሬ 4 ዓመት በኋላ አገባዋለሁ ብላ ያሰበችው ወንድ የምታገኘውን የምትሰራውን በሙሉ ትልክለት ነበረ እና በዚህ መሀል ቤተሰብ አትረዳም፣ ለራሷ ምንም ነገር የላትም። 4ኛ ዓመት ጨርሳ እንግዲህ 5ኛ ዓመት ገብታ በቃ ይሄንን 6ኛውን ዓመት ቀጥይና ስጨርሽ ስትመጪ እንጋባለን ብሎ ጊዜ ያረዝምባታል። የማይደርሱት የለ ጊዜው ደረሰ። ለቤተሰብ ታሳውቃለች። ሽማግሌ ልልክ ነው ምናምን ብላ ማን ነው እሱ ምናምን ተብሎ ሲጠየቅ ኤኬሌ ሲባል እሷ በስተመጨረሻ ነበር ለቤተሰብ የተናገረችው እና ደግሞ ቤተሰብ ግራ ገባው። ወንድሞቿ በመደነጋገጥ እንዴ ይሄ እኮ የጓደኛሽ የድሮ ጓደኛሽ ባል ነው ይሏታል ማለት ነው። እስከዛሬ 4 ዓመት ሙሉ ስትበትን የነበረው ገንዘብ የጓደኛዋን ትዳር ስታቆምበት ነበር። በጣም ያሳዝናል። በጣም አንደኛ ጊዜውን ከፍቷል፣ ሁለተኛ ወንዶች እንደው ምን እየሆኑ እንደሆነ ባይገባኝም እኔ ግን የምፈርደው በሴቶቹ ላይ ነው። ሴቶች እንኳን ለፍቅረኛ ባል ለተባለ ራሱ ሁሉም ነገር አይደረግም፣ ሁሉም ነገር አይሰጥም። በቃ ሁሉም ነገር አይደረግም። ይኸው በስተመጨረሻ አይሆነ ሁኔታ ላይ ናት ያለችው እና ይሄን ታሪኳን በኢንቦክስ ስታጫውተኝ በጣም አዝኜ ነበረ። ግን እንድትበረታ በቻልኩት አቅም ጠንከር ያሉ ንግግሮችን ነግሬያታለሁ። እናንተም እንደዚህ አይነት አስተማሪ የሆነ ታሪክ ካላችሁ ኮመንት ላይ አስቀምጡልን፣ ወይ በውስጥ አናግሩን፣ ወይ ደግሞ ቲክቶክ ፔጃችን ላይ ገብታችሁ በኢንቦክስ ልታስቀምጡልን ትችላላችሁ። አሁን ላይ ብዙ የአረብ ሀገር ሴቶች እየተለወጡ ያልሆኑት ስራው ምቹ ሁኔታ ላይ ስላልሆኑ ወይም ስራው አጥጋቢ ስላልሆነ ሳይሆን ወዴት እንደሚያደርጉት ለማን እንደሚያደርጉት ለይተው ባለማወቃቸው ነው። እና ይሄን ነገር ከኛ ጀምረን ማውገዝ እንጀምራለን ማለት ነው። በእንደዚህ አይነት ቪዲዮ በኔክስት እንገናኛለን። ወዳችኋለሁ። ሰላም ቆዩልኝ።